ዛሬ ምን እንደማረግ አሳያለሁ። ሰላም ጤና ይስጥልኝ። እንግዲህ ዛሬም ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው እናንተም ላይክ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትሏን በተን እየተጫናችሁ እስከ መጨረሻው አብራችሁን ቆዩ። ይህ መኪና ገዛች ለራሷ። እኔ ግን ምሳ እንኳን ቴካው ቤተሽ ነው ብላ ስትለኝ ለኔም ለሷም ነበር ይዤላት የሚሄደው። እሷ ግን ለራሷ ብቻ አንድ መኪና ገዛች። በራሳችሁ ሰው ስትገዱ ያለው ስሜት የተገዳ ብቻ ነው። ከባድ ስሜት ላይ ነኝ ጋይስ። ተይ እንጂ ምሳ ጋብዘሻት መኪና መውሰድ አማረሽ? እሺ አትይማ። ቆንጅዬዋ ልጅ የሰፈር ካቦ ሆና ረባም ባረባም ግንኙ ልባም ጋረረኳቸው እኔ ሆኜ ልጓም አታ እኮ ነው አንተን ነው የሰፈር ልጅ ነህ በእናትህ። እዚህ ላይኛው ሰፈር ኧረ እባክህ የላይኛው ሰፈር ልጅ በዚህ አትለፍ አላልኩም እንዴ? እዚህ ሱቅ ደርሼ መለሳት በዚህ እንዳታልፈሽ እኮ አልመለስም። ከዚህ በኋላ በዚህ በኩል ብትሄድ እደግማለሽ። ሂድ ቀጥል። ደግሞ ባልመለስ አገኘኝም እንዴ የቅድሙሽ ና አንተ ተመልሰህ መጣ አይገባም እንዴ? አንተ እኮ መታወቂያ ቅድም ሳልፍ በዚህ አትለፉ። መታወቂያ ነው መታወቂያ ጥዬ እኮ ነው። ምን ላድርግ? አንተ አይገባም ማለት ነው። ና ይኸውልህ ከዚህ በኋላ ድገመውና ማለት ነው አሳያለሁ የት እንደምወስደኝ። ልካው ነው የምልህ። ቅድም በዚህ ቀጣይ ደግሞ አብሬ ላድር ነው። የእናቴ ጸሎት ተሰማ። ኧረ ልጅ ንቀቱ ና ምን ሆነ ነው የምትመጣው? በዚህ መንገድ አትምጣ። እናቴ ሱቅ ላከችኝ። ቤት ይልድ መንገድ የለም። ዛሬ ምን እንደማረግ አሳያለሁ። ማን ነው የምትዩ? እባክሽ አንቺ የሰፈሩን ጎረምሳ እያገትሽ እንዲህ አይነት በደል የምትፈጽሚባቸው። ድሮ ነው ወንድ ልጅ እንዲህ አይነት አጋጣሚ አግኝቶ። ታይ ረፊ አቤት አክቲንግ፣ አቤት ትወና። ትችላላችሁ። የእውነት አጨብጭበናል። ትችላለህ። ታታኛ አትለይ። ምን አረኩሽ? አንተ ካኔ ጋር መጥራ አይነሳ አይደለም። ምን ያላንቺ ማናለኝ? ምን ያሳቀፋ? አትሽበይ ፍቅር ቆንጆ እኔ ቆንጆ ይሄንን ጊዜ ለምን ፋንታት ለምን ምን ላርጎዳለሁ አለሽ ነው ድሮ ፈጣሪ እንደማይተወኝ አካል ድሮ ባንቺ እንደሚከሰኝ አካል ፈጣሪ ግን ይሄ ፍቅር ድሮ ምንድነው አቋለ አሽት እቺ ደግሞ ባስ ያለችው ነች።
ተንኮሱ ቤት ክራይ አለ ምን አይነት ቤት ነው? በየደረጃ አለ። ችግር የለም ገዛን። እኔ አንድ ክላስ ነውና አለ አንድ ክላስ አለ። ዱቤ ነው የሶስት ወር ዱቤ አለ ና ግባ ና እንጂ ግባ አለ እንዴ ምርጥ ቤት ነው። አየቤቱ አዎ ምርጥ ቤት ትገባለህ? አልገባም። ብር ተበድሬ ልምጣ እንዴ? ተንኮሱ 3 ወር ሙሉ በነፃ ልትቀመጥ ደፋር ነህ። ጥርሴስ ልማዴ ነው። አይኔን አታስቂዋለች ሴትዮ። የለችም ባይሉ ረከድ የለችም ባይሉኝ ቢልልኝ የለችም ባይሉ ልጅ ቆረጠ ይላል። እንዴ ምን ሆነህ ነው? ውጪ ማለት አንተ ነህ? አዎ እኔ ነኝ። ምን ነው? ሪስፔክተር ሩጠህ ያዛቸው እባላለሁ። ስም ያስቃል። ትናንት የት ነበርክ? 2 ሰዓት ከጓደኛዬ ጋር እየተዝናናን ነበር። ምን ነው? ከዛስ? ከዛ በኋላ ትንሽ ጦዝ ብሎ ስለነበር ካልዋኘሁ ብሎ ገንዳ ውስጥ ገባ። ከዛስ? እኔ እንጃ። ከዛ በኋላ አላስታውስም። አስታውስ። ከዛስ? ከዛ ሲወጣ ከነ ልብሱ ስለነበር በስብሶ ነበረ። እሺ እኔ እንጃ። ከዛ በኋላ አላስታውስም። አስታውስኩ። ከዛ እንዲደርቅ ብዬ የእግሩን አስሬ ላሰጣው ስል ይዘቀዘቃል ብዬ አንገቱን አስሬ አሰጣው። እንዲደርቅ ነበርኩ። ሞተ እንዴ? ጎበዝ ሞተ እንዴ? ኧረ እንዴት ይሞታል? አንገቱን ታንቆ ደፋር ናቡ። ሰላም፣ ራስሽን አስታውቂኝ። ኪያ እድሜሽ ስንት ነው? 16 አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። አብ ወልዶ መንፈስ ቅዱስ ጆሮዬ ነው። አንቺ እግዚአብሔርም ልብሽን አይቶ ነው ወንድ ያላረግሽ። ኧረ እኔ እስካሁን ውብ የተባለ ነገር አይቼም ሰምቼም አላውቅም። አንድ ቀን ይኸውልሽ መርካቶ ሄጄ የሄድከውማ ለመግዛት ሳይሆን ለመዞር ነበር። እየሄድኩ እያለ ግንባሯ የሚያበራ ቆንጆ ልጅ አየሁ። እኔን ስታይ ሳይሆን ከፊት የነበረውን ግንድ ስላላየህ ነው። ከዛ ልብ ትርክ ካለሷን ሳያት ኧረ ውሸት፣ ኧረ በጎጅስ ግንዱ ራሱ አዝኖልህ ይቅርታ ሊልህ ነበር እንዴ? ከግንድ ጋር ተጋጫ አባዬ? አይ ነካ ነበር ያደረገኝ። ከዛስ እንዴት ነው ወደ ስልክ ምናምን እንዴት ጠየካት? የምን ስልክ ነው የምትይ? በእኛ ጊዜ ስልክ የሚባል ነገር አልነበረም። በቃ ሰፈሬ መጥቶ ይገተራል። ከዛም በኋላ ተጋባን፣ ተዋለድን። በቃ አለቀ። እሺ የመጀመሪያ ጥያቄ ለአባዬ፣ እማዬ ስትናደድ ምን ትላለች? ችግር የለም ትላለች። ትክክል ነው። አዎ ችግር የለም ማለት ችግር አለ ማለት ነው። እሺ ባለቤቶት የምትደብቀው ነገር ምንድን ነው? ገንዘብ። እንዴት አወቅ? አግኝቻለሁ። አሃ ለዚህ ነው ገንዘብ የጠፋብኝ። አየህ፣ ተረጋጉ፣ በቃ ችግር የለም። እማዬ ብዙ ገንዘብ ብታሸንፊ ምን ልትገዢ ትችያለሽ? ቤት አይደለም። መኪና አይደለም። ስህተት። ምንድን ነው? ስቺ ጋር ነው ጠርዟ ላይ አዲስ ካቢኔት ነው የሚገጥመው። ገንዘብ ልትደብቅበት እኮ ነው። እሺ ወደ ቀጣይ ጥያቄ እናልፋለን። የባለቤቶ የወገብ ቁጥር ስንት ነው እማዬ? ሜትር ከ50 ነው። ጭራሽ አይ ሜትር ከ20 ነው መሰለኝ። ኧረ እባክሽ እሱ ያልጋ ልኬት ነው። እና ዝምና እኔስ ምን አለ አልጋ ከልጅ አይ ኦሆ ጥያቄውን በቀጥታ መልሱ እንዴ። እሺ እማዬ ባለቤቶት አጠገቦ ሆኖ ፈሱን ይፈሳል? ደስ ነው ያዛረቷል። ይሄው ማስረጃ እንዲሆንሽ ብዬ እኮ ነው።
ኧረ አባዬ ምንድነው ኦዲየንስ ይከበርልኝ እንጂ ምንድነው? ይቅርታ ቤተሰቦች እሺ ይቅርታ ቦስ የባለቤትሽ ባህሪ ከምን እንስሳ ጋር ይመሳሰላል? ሳንገባ ጥንቸል እዛም ስለሚዘል ጥንቸል ይመስል ነበር። አሁን ግን ከተጋባን በኋላ ያው የዋህ ነው በግ ነው የኔ ፍየል ተቀማ ያለሽ እያልከኝ ነው? ኦሆ እሺ ሌላ ጥያቄ ከሁለቱ ልጆቻችሁ ማንን አብልጣችሁ ትወዳላችሁ? ከሁለቱ ማንን ትወዳለህ? ሚጡዬ ያው ምንም ስራ ባይኖርሽ ጎበዝ ልጅ ነሽ። አባቷን ትሰማለች፣ የኔ ልጅ ናት። በቃ እግሬን ታጥባለች፣ ምግብ በስርዓቱ ቡና ታፈላልኛለች። ጎበዝ እኔ ልጅ እወዳታለሁ። አባዬ ያ ልጅ ግን ያ ወንበዴ ሌባ መስሎ ነው የሚታየኝ። እኔ ይቅርታ አድርጉልኝና ሌባ ነው የሚመስለኝ ሳይወራ ወንበዴ ተረገመ። ምንም ነገር ቢሆን እንኳን አንድ ልጄ ነው። ማን አለኝ እሱ ሴት ላይ ቢሯሯጥም ምንም ነገር ቢያደርግም ለኔ አንድ ልጄ መከታዬ የኔ ወዴኔ ጠንበለል እኮ ነው እቺ ናት እንጂ ምንም አህያ እንኳን ወልዳ በመታለበት ዘመን እኔ ለወንድ ልጅ አባቶች ደግሞ ለሴት ልጅ ያዳላሉ ይባላል። አንዴ ቲክቶክ አንዴ ዩቲዩብ ይያለ ስራ የምትፈታ። ኧረ በቃ እሺ ሌላ ጥያቄ በቃ አባዬ ባለቤት ከሰውነት አካሏ ይበልጥ የትኛውን ትንከባከባለች? ምን ጊዜ ኖራት ወሬው ማን ያመላልስላት? ለሰው ህይወት ስትሮጥ እኮ ለራሷ ጊዜ የላትም ነው የምልሽ። ወሬ ጸጉር የሚያሳድግ ነው ኖሮ ወጋየው ፋንዛል ነበር የምንላት። እሺ በቃ የመጨረሻ ጥያቄ ከዚህ ሁሉ 20 አመታት በኋላ እንዴት ልትዋደዱ ቻላችሁ? ምክንያቱም ያው ሁሉ ጊዜ ስለሚያስቀኝ ያው ታበላኛለች፣ ታጠኛለች፣ ትንከባከብኛለች እና ሌላ ደግሞ ከ20 አመታት የትዳር ህይወት በኋላ ወደ ኋላ መመለስ አይቻልም። አየሽ እውነታው ይሄ ነው። ትክክል አይደለም። ጥያቄ አለመመለስ እኮ አለመተዋወቅ አይደለም። ዝም በይ እንደው ምን ስራ ፈትን ያቁት ከእናንተ ጋር መጫወቼ። ኧረ እባክሽ ተረጋጊ አንቺ ሁሉን ነገር እንደዚህ ነው። አይ ባልና ሚስት አቀኞች ናችሁ እናንተ። ከንፈረ ጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከንፈሬ ትንሽ አሃ። ስለዚህ ተሰርተሻል አልተሰራሽም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሬ ላይ ነው ያ ከንፈሬ ላይ ጨቃጨቃሉ። እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት አይቀራል ብለን ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራ ሆኖ ከተፈጠረ እንትን ይላል። እድሜ ከፍ እያለ ሲሄድ እየሟሸሽ ሲሟሸሽ አስነፋዋለሁ። አይ ሴፉ ባለጌ እኮ ነው ብልግ ያለ